ሰላም እንዴት ናችሁ? የኩላሊት በሽታን የሚያመጡ ወይም ደግሞ የኩላሊት በሽታ ላለባቸው ሰዎች በተፋጠነ ሁኔታ የሚጎዱ የተለያዩ የምግብ አይነቶች አሉ። እነዛን የምግብ አይነቶች ወይም ደግሞ እለት የምንጠቀማቸው ለኩላሊታችን እጅግ በጣም አደገኛ የሆኑ እየቆዩ በጣም ከፍተኛ ጉዳት የሚያስከትሉብን የተለያዩ የምግብ አይነቶች አሉ። እነዛን አንድ ባንድ እናያቸዋለን ማለት ነው። አንደኛው እንግዲህ በጨው የበለጸጉ እና የተዘጋጁ ምግቦችን ማብዛት እንደ ቺፕስ፣ ሆት ዶግ፣ እነዚህ አጠቃላይ የጨው መጠናቸው ከፍተኛ የሆነ ምግቦችን ማብዛት የደም ግፊትን እንዲጨምር ያደርጋሉ። አልፎም ተርፎ ደግሞ የኩላሊትን እንዲጎዳ ያደርጋሉ ማለት ነው። እነዚህን እንግዲህ በተደጋጋሚ የምንጠቀማቸው ከሆነ የኩላሊት በሽታን እንዲከሰት ያደርጋሉ ማለት ነው። ሁለተኛው በስኳር የበለጸጉ መጠጦች እና ጣፋጭ ምግቦችን ማዘውተር ራሱ አንዱ የኩላሊት በሽታ መንስኤ ነው። እነዚህም እንግዲህ ሶዳ፣ ኢነርጂ መጠጦች፣ ጭማቂዎች፣ በተለያዩ በስኳር የበዛባቸው የጣፈጡ ጭማቂዎች፣ ኬኮችን ማብዛት፣ ካንዲዎችንም እንደዚህ መጠቀም እንግዲህ የስኳር በሽታ እንዲመጣ ያደርጋሉ። እነዛ ደግሞ ለኩላሊት ዋነኞቹ ችግሮች ናቸው ማለት ነው። እየቆየ ያው የኩላሊት በሽታን ያመጣሉ፣ እንዲዳከም ያደርጋሉ ማለት ነው። ሌላኛው ቀይ ስጋ እና የተዘጋጀ በሱፐር ማርኬት ደረጃ ወይም ደግሞ ታሽገው የሚሸጡ የተዘጋጁ የስጋ ምርቶችን መጠቀም፣ የበሬ ስጋ፣ የፍየል ስጋ በየቀኑ እነዛን ማዘውተር፣ በየጊዜው መጠቀም እንደዛው የኩላሊት በሽታ እንዲባባስ እና እንዲጎዳ ያደርጋሉ ማለት ነው። ሌላኛው አራተኛው በፎስፈረስ የበለጸጉ የተዘጋጁ ምግቦችን እንደዛው መጠቀም፣ እንዲሁም ደግሞ የኮላ መጠጦችን ማብዛት፣ የተዘጋጀ አይብ ማብዛት፣ በየመንገዱ ፋስት ፉዶችን በየጊዜው መጠቀም ወይም ደግሞ ማብዛት እንደዛው የፎስፈረስ መጠን በመጨመር የኩላሊት ጉዳትን እንዲፋጠን ያደርጋሉ ማለት ነው። አምስተኛው ብዙ አልኮልና ያልተቆጣጠሩ የባህላዊ መድኃኒቶችን መጠቀም፣ እነዚህም እንደ አምስተኛ ዋነኛ ምክንያቶች ናቸው። እንግዲህ ብዙ አልኮል መጠቀም እንደዛው የኩላሊት ጤናማነቱን ወይም ደግሞ ስራው እንዲቀንስ በማድረግ እንዲጎዳ ያደርጋሉ ማለት ነው። የእጽዋት መድኃኒቶች ያልታወቁ እንዲሁም ደግሞ መጠናቸው ያልታወቀ እነዛን በመጠቀም የኩላሊት መርዛማነትን በመጨመር እንግዲህ የኩላሊታችን ከጥቅም ውጪ እንዲሆን ወይም ደግሞ እንዲጎዳ ያደርጋሉ ማለት ነው። ሌላኛው እንግዲህ እንደተጨማሪ በፖታሽየም የበለጸጉ ምግቦች ኩላሊት ችግር ካለ እነዚህ ደግሞ የኩላሊት በሽታ ካለ እነዚህ ምግቦች ልንጠነቀቅ ይገባል። እንደ ሙዝ፣ አቮካዶ ብዙ መጠን ማብዛት፣ በብዙ መጠቀም ችግሩ እንዲባባስ ያደርጋል ወይም የኩላሊት በሽታውን እንዲጨምር በጣም እንዲጎዳ ያደርጋሉ። ብርቱካን፣ ቲማቲም በብዙ መጠቀም፣ ድንች ካልተቀቀለ ራሱ እነዚህ ኩላሊትን ሊያወኩ ይችላሉ ማለት ነው። ሌላኛው እንግዲህ ከዚህ ጋር አያይዤ ልጠቅስላችሁ የምፈልገው ነገር እነዚህ የኩላሊት እንዲባባስ ወይም ደግሞ የኩላሊት በሽታ እንዲመጣ የሚያደርጉ እንደመሆናቸው መጠን በህይወታችን ወይም ደግሞ በዕለት ተዕለት ህይወታችን ላይ ደግሞ ልናዘወትራቸው በብዛት ልንጠቀማቸው የሚገቡ የምግብ አይነቶች አሉ። እነዛን ደግሞ ቀጥዬ አሁን አስቀምጥላችኋለሁ። የመጀመሪያው እንግዲህ እነዛን ነገሮች በማቆም እነዚህን የምግብ አይነቶችን ሁሌ በየዕለቱ ልንጠቀማቸው እንችላቸው ወይም ደግሞ ብንጠቀማቸው እጅግ በጣም አሪፍ የሆኑ ምግቦችን እነግራችኋለሁ። የመጀመሪያው አትክልቶችን ማብዛት እንደ ጎመን፣ ካሮት፣ አረንጓዴ ባቄላ፣ እነዚህ አረንጓዴ ነገሮችን መጠቀም፣ በዝቅተኛ የጨውና የፖታሽየም አንቲኦክሲዳንት የበለጸጉ ስለሆኑ እነዚህም የምግብ አይነቶች ብናዘወትር ለኩላሊታችን ጤናማ የተረጋጋ ህይወታችንም እንደዛው ጤናማ እንዲሆን ያደርጋል ማለት ነው። ሌላኛው ፍራፍሬዎችን እንደ አፕል፣ ወይን፣ ፓይናፕል፣ ስትሮበሪ፣ ፔር የምንለው እነዚህም
የፖታሽየም መጠናቸው ዝቅተኛ ስለሆነ እብጠትን በመቀነስ ደረጃም ጥሩ ስለሆኑ እነዚህ ማዘውተር አሪፍ ነው። ሌላኛው ከእህሎች ወይም ደግሞ ከዋና ምግቦች አንጻር እንደ ነጭ ሩዝ፣ እንጀራ በመጠነኛ መጠቀም እነዚህም አሪፍ ነው። እነዚህም ዝቅተኛ ፎስፈረስ ስላላቸው ሁሌ ብንጠቀማቸው ምንም አይነት ጉዳት የማያመጡ ናቸው። ፕሮቲኖችንም እንደዛው የእንቁላል ነጩ ክፍል፣ አሳ በሳምንት ከ2 እስከ 3 ጊዜ መጠቀም፣ የዶሮ ስጋ፣ ምስር፣ ባቄላ እነዚህም በመጠነኛ መጠቀም አሪፍ ናቸው። ሌላኛው ጤናማ ከዘይቶች አንጻር ደግሞ ስናይ የወይራ ዘይት እጅግ በጣም አሪፍ ነው። የምንጠቀመው ምግብ በወይራ ዘይት የተሰራ ቢሆን እጅግ በጣም አሪፍ ነው የሚሆነው። አቮካዶም እንደዛው በትንሹ መጠቀም ወይም ደግሞ የአቮካዶ ዘይትን ካገኛችሁ እንደዛው አሪፍ ናቸው ማለት ነው። እነዚህም ከላይ ጠቀስኳቸውን እነዚህ ምግቦች እንግዲህ እብጠትን በመቀነስ ደረጃ በተለይም የኩላሊት በሽታ ላለባቸው ሰዎች እጅግ በጣም የሚመከሩ ናቸው። ሌላው እንግዲህ ውሃ መጠጣት ነው። ንጹህ ውሃ ምንም ያልገባበት። አንዳንዴ ደግሞ የሎሚ ውሃ የምንለውም እንደዛው በጣም አሪፍ ነው። የኩላሊት ጠጠር የምንለው እሱን ለመከላከል በጣም አሪፍ ነው። ሻይም እንግዲህ ስንጠቀም ስኳር የሌለበት በቅመማ ቅመም ያልተቀመመ እነዛን ነገሮች መጠቀም አሪፍ ነው ማለት ነው። እንዳጠቃላይ እነዚህ ናቸው። በቀጣይ ሰፋ አድርጌ ይዤላችሁ እመጣለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ነው።